ሱዳንን እንደ ፈረስ ጋልባ ኢትዮጵያን ከህዳሴ ግድብ ድል ለመክታት ብዙ የጣረችው ግብጽ የተከናነበችውን የሽንፈት ጽዋ የዘነጋች በሚመስል መልኩ አሁንም ጅቡቲን በመጋለብ ኢትዮጵያን ከባህር ወደብ ጉዞ ለመክታት ቀን ተሌት ብትዳክርም በርካታ መቶ ዓመታት ተፈትና በዲፕሎማሲያዊ ጉዞ ጠንካራ ልምድ ያላት ኢትዮጵያ በአድዋ ድል በአፍሪካ ህብረት መቀመጫነት በህዳሴና በሌሎችም በርካታ ጉዳዮች የተቀዳጃቸውን ድሎች በቀይ ባህር ላይ ተደግመው ይሆን? የኢትዮጵያ ባላንጣ የሆኑት የኢሳያስ መንግስት ግብጽና ተባባሪዋ ጅቡቲ ያልተረዱት ነገር ምንድነው? የአገሪቱን ጠንካራና ደካማ ጎኖች ልንቃኝ ወደድን። ሰላም ጤና ይስጥልን ውድ የፎረስት ሚዲያ ተከታታዮች፣ ዛሬም እንደተለመደው ወሳኝና ወቅታዊ መረጃ በፎረስት ሚዲያ ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ይህንን መረጃ ላይክ እና ሼር በማድረግ ይጀምሩ እያል ወደ ትንታኔው አለፈን። መልካም ቆይታ። ወታደራዊ አቅሟም ሆነ በኢኮኖሚ በአፍሪካ ካሉ ሀገራት በቀዳሚነት የምትመደበው ግብጽ ጉልበቷን ማፈርጠም የቻለችው ከ80% በላይ የኢትዮጵያ ሀብት የሆነውን የአባይን ወንዝ በማን አለበኝነት ለብቻዋ በመጠቀም ነው። ይሁንና ይህን ውሃ እስከ ዓለም ፍጻሜ ለብቻዬ 90% ልጠቀም የምትለው ግብጽ ኢትዮጵያ የበይ ተመልካች ሆና እንድትቀመጥ አሜሪካንን ጨምሮ በርካታ የዓለም ሀገራትን አሳትፋ ኢትዮጵያ የህዳሴውን ግድብ ከዳር እንዳታደርስ ግድቡ ከተጀመረ ጀምሮ ጥረት ብታደርግም ኢትዮጵያ በቆራጥ አመራርና በጠንካራ ዜጎቿ ታግዛ ግድቡን እውን ማድረግ ችላለች። በህዳሴው ግድብ አደገኛ ሽንፈትን የተከናነበችው ግብጽ የጦርነት ጉሰማ ብታደርግም ጦርነት የትጥቅ ጉዳይ ብቻ ሳይሆን ወኔና ቆራጥነትንም የሚጠይቅ መሆኑን የተገነዘበች በሚመስል መልኩ ሐሳቧን ቀይራለች። ይሁንና ኢትዮጵያ ቀይ ባህርን የምትቆጣጠር ከሆነ ህልውናዬም አደጋ ውስጥ ነው በሚል የሻዕቢያንና የጅቡቲን መንግስት አስተባብራ አዲስ መንገድ ጀምራለች። ኢትዮጵያም ይህንን ጉዳይ በትኩረት የተከታተለችው ሲሆን ጉዳዩም እጅግ አነጋጋሪና አሳሳቢ ሆኗል። በወታደራዊ አቅምም ይሁን በህዝብ ብዛት እጅግ ዝቅተኛ ደረጃ ላይ ያሉት ኤርትራና ጅቡቲ ከግብጽ ጋር በማበር ኢትዮጵያ ወደ ቀይ ባህር ወደብ የምታደርገው እንቅስቃሴ የሚገቱበትን የጋራና የተናጠል ጥቃቶችን መፈጸም ጀምረዋል። በተለይም በኤደን ባህረ ሰላጤም ሆነ በቀይ ባህር ላይ ኢትዮጵያ የባለቤትነት መብት ወደፊትም እንዳይኖራት የሚያደርግ የጋራ ህግ አውጥተው በመፈራረም ኢትዮጵያን በምትጠቀምበት የጅቡቲ ወደብ በኩል የወታደራዊ ዕቃዎች ዝውውርን እገዳ በመጣል ያደረጉት ተግባር ኢትዮጵያን በእጅጉ ያስከፋ ሆኗል። ኢትዮጵያም ይህንን ሴራ ከማፈራረስ አንጻር በርካታ የቤት ስራዎች ቢጠበቁባትም ከጅቡቲ ወደብ ጋር ተያይዞ የተፈጠረውን ችግር ለመፍታት የትኛውንም መንገድ የኃይል አማራጭን ጨምሮ በፍጥነት መውሰድ እንዳለባት በርካቶች ይስማማሉ። ግብጽ በበኩሏ ከእስራኤል ጋር በገባቸው ውጥረት እንዲሁም ከቅርብ ጊዜ ወዲህ እጅግ ተጠናክሮ በቀጠለው የኢትዮ እስራኤል ግንኙነት ምክንያት ከኢትዮጵያ ጋር ጦርነትን አትፈልገውም እየተባለ ነው። ታዲያ ኢትዮጵያ በምስራቅ አፍሪካ ካሉ ሀገራት ብቸኛ ወደብ አልባ እንድትሆን ለሚፈልጉ ሀገራት እጇን አጣጥፋ ትቀመጣለች ወይስ የጀመረችውን የበርካታ ወደብ ባለቤትነት የመሆን ጉዞ መሰናክሎችን አልፋ ታሳካ ይሆን? በርካቶች እንደሚሉት ኢትዮጵያ በበርካታ ፈተናዎች አልፋ በዲፕሎማሲም ይሁን በጦርነት የበላይነትን ወስዳ ማሸነፍ የቻለች ሀገር ለመሆኗ የታሪክ ምስክርነትን ጠቅሰው በጅቡቲ በኩል የተጠነሰሰውን የግብጽ ሴራ በቅርቡ እንደምታፈርስ ሐሳባቸውን ያስቀምጣሉ። ኢትዮጵያን ከህዳሴው ግድብ ለመክታት በርካታ የዲፕሎማሲና የሴራ መንገዶችን ተጉዞ የከሸፈበት የአልሲሲ መንግስት አሁን ከጅቡቲ ጋር የጀመረው ይህ ጉዞ የሚደነቃቀፍ ከሆነ ለአልሲሲ መንግስት በግብጽ መውደቅ አይነተኛ ምክንያት ይሆናል። የግብጽ ህዝብም ከዚህ በፊት በህዳሴ ግድብ ስኬት ያጣውን የአልሲሲን መንግስት ሲወቅስ የነበረ ሲሆን አሁን ደግሞ ይህ የተጀመረው ሴራ በኢትዮጵያ የሚከሽፍ ከሆነ ሙሉ ለሙሉ የአልሲሲ መንግስት በግብጽ ያበቃለታል እየተባለ ነው።
በርካታ ምሁራን በዚህን ሰዓት ሀሳባቸውን እየሰጡ ሲሆን ኢትዮጵያ በዚህን ሰዓት የዲፕሎማሲ ስራ መስራት ብቻ ሳይሆን የጅቡቲ ወደብ ብቸኛ የኢምፖርት ኤክስፖርት የኢትዮጵያ መገበያያ እንደመሆኑ መጠን ይህንን ወደብ የሚተካ ሌላ ወደብ እስካልተገኘ ድረስ በጅቡቲ በኩል የሚመጣ የትኛውንም ጥቃት የትኛውንም አማራጭ በመጠቀም መመለስ አስፈላጊ ነው ይላሉ። ኢትዮጵያ ሌላ ወደብ የላትም። የጅቡቲ ወደብ ብቸኛ የውጭና የውስጥ ንግዷን የምታሳልጥበት ነው። በዚህ ወደብ የሚመጣ ማንኛውም ነገር ደግሞ በኢትዮጵያ አይን ላይ የሚመጣ ስለመሆኑ መንግስት ይህንን ተረድቶ አፋጣኝ እርምጃ መውሰድ አለበት የሚሉ በርካቶች ናቸው። የተወደዳችሁና የተከበራችሁ የፎረስት ሚዲያ ተከታታዮች ለዛሬ የያዝነላችሁን ትንታኔ በዚሁ አበቃን። በሌላ ሰፊ ትንታኔ መረጃ እስከምንገናኝ ሰላም።